ሰላም እንዴት ናችሁ? ዛሬ እስቲ ክፍሌን እያጸዳው ለሚቀጥለው ሳምንት እየተዘጋጀው ልብሶቼንም እያጣጠፍኩኝ በዛው ሰሞኑን እግዚአብሔር ያስተማረኝን ነገር ልንገራችሁ። ማቴዎስ 6 ላይ ያለውን እያነበብኩኝ ነበርና ደቀ መዛሙርቱ ጸሎት አስተምረን ብለው የጠየቁት ቦታ ነው እና ከዛ ውስጥ በጣም ስትራይክ ያደረገኝ ፓርት ምንድን ነው? ኢየሱስ ሲጸልይ የዕለት እንጀራችንን ዛሬ ስጠን ብሎ ጸለየ እና ይሄ ቃል ዘጸአት 16 ላይ ካለው ቃል ጋር በጣም ይሄዳል። የዕለት እንጀራችንን ነው እንዲሰጠን ኢየሱስ የጸለየ የነበረውና ካስታወሳችሁ እስራኤላውያን መና የወረደላቸው ጊዜ የዕለቱን ብቻ ነበረ እንዲያስገቡ የተፈቀደላቸው እና ለዛ ቀን ከሚበቃቸው በላይ ሲያስገቡ ይበላሽ ነበር። except for the rest day ወይም ይሄ ከሰንበታቸው ውጪ ሰንበታቸው ሲሆን ከአንድ ቀን በላይ ለሚያስፈልጋቸው ለነጋቸውም የሚያስፈልጋቸውን ይዘው ይገቡ ነበር፣ ምክንያቱም በሰንበት ስለማይሰሩ። ከዛ ውጪ ግን ኤቭሪዴይ ለአንድ ቀን የሚበቃቸውን መና ይዘው ነበር የሚገቡት እና በስጋት ከአንድ ቀን በላይ የሚሆንን ይዘው የገቡ ሰዎች እንዳልኳችሁ ይበላሽባቸው ነበር እና በዚህ ምን አስተማረኝ እግዚአብሔር? አሁን እንደ ሰው ነጋችንን መቆጣጠር ኮንትሮል ማድረግ ምን እንደስል ማወቅ እንፈልጋለን፣ ግን እግዚአብሔር ደግሞ one step at a time, one day at a time ቀስ በቀስ ነገሮችን እንድናምነው ለነጋችን ይፈልጋል። መዘጋጀታችንን ስለሚጠላው ወይ ፕላን ማድረጋችንን ስለሚጠላው ሳይሆን ግን ካለማመን እንዲነሳ ስለማይፈልግ ነው። እናንተስ እግዚአብሔርን ለነገ በምን በኩል ማመን ከብዷችኋል? ኮሜንት ላይ ጻፉልኝ። Thank you for watching.